መጀመሪያ እስባልት ላይ የወደቁ ሰዎችንና የቲሞችን ነው የማነሳው። የመጀመሪያ መስፈርት አሜሪካማና የቲሞች ሀብታም ቢሆን መጀመሪያ ድሃዎችን በቃ እኔ ልጅም አልውለድ ሚስትም አላግባ እነሱን ብቻ ማገልገል ነው ፈልገው እስከምሞት ድረስ። በቃ ተዞች እኔ መስጊድ አንድ የሰራኋቸውን መስጊዶች ለራሱ እኔ 2 ነው 3 መስጊድ ያሰርቻለሁ። በነገራችን ላይ ግን ባሰኛው ገበያ ያለኝ የአያቶች የዛሬ 6 ዓመት መስጊድ ሻማ እንዴ ቦታውን ገዝቼ የጭስ ቦታ ነው ቦታውን ገዛሁት። ወዲ ላይ በግንብ ነው ወላ ቤት ብቻ ነው? ላ የምን ግንብ ምን አይነት መስጊድ? ቦታው ምን እንዳደረኩ ልንገርሽ። ቦታውን ገዛሁት። ቦታው የተገዛው ደግሞ የጭስ ቦታ ነው። እዛ ሀገር አሁን በ100 ሺህ ብር በ150 ሺህ ብር ነው ደህናውን ቦታ የምትገዢው። የዛሬ 6 ዓመት 7 ዓመት ቦታውን ገዛሁላቸውና እንትን ቦታውን የተገዛሁላቸው ጊዜ እንትን አደረጉ። እነሱ ራሳቸው ኮሚቴ ያዋቀሩና በራሳቸው እዛው እኔ ምንም አቅም የለኝም ቦታውን ብቻ ግዛልን አሉ። ቦታውን ተገዛ፣ ራሳቸው ኮሚቴ ያዋቅረው ሰሩት። ማሻአላህ። ሌላው ጥያቄ ከመላጣ ሴትና ዲያሌ ካላ ሴት የቷን ትመርጣለህ? ሁለቱንም አልመርጥም ወላሂ እናቴ ጋር ኖራታለህ። ሁለቱም ማለት አና መዝሉም ሁለቱንም አልፈልግም። ሻህ መሐመድ ሚስትህ 3 ልጆች አሏት። 3ቱም ልጆች ለትዳር የደረሱ ናቸው። ጠይቂያለሁ ይሄን ጥያቄ ወላ አለሽ? 3ቱም ልጆችህ ለትዳር ደርሰዋል። በደቢያ ከ15 ዓመት በላይ ናቸው። እንደ አጋጣሚ ዲቪ ወጣል ወደ አሜሪካ ሲቴር ደግሞ የደም ምርመራ ተደርጋ ነው። 3ቱም ልጆች ያንተ ባይሆኑስ? ሱብሃንአላህ። ምንም አልልም። እናታቸውን ነው የምገለው። ወይ ምንም አልልም። ትቻሄድ ያለው ልትል መስሎኝ ወዲ ያቀስ ብላ አመራ። አይዮ እኔ በዛ አልደራደርም ወላሂ። መጀመሪያ እኔ ሐኪም ቤት አልወስዳትም። እንደው ለናቸው ደም ምርመራ አለኩሽ እንዴ ወዲ አሜሪካን ሳይድ የኔ ላይ መሆኑ ትክክለኛ መመርመር አለበት። አዎ አልሄድም። ተመርመራ ያንካለ መሆኑን አካል ሄርክም ማለት ነው። እኔ ነው ያልኩ ራሴና ሳምን እኖራለሁ። ከማመድ ዲቪ ደርሶ ነው አታውቅም። በቃ አንተ እንደ አጋጣሚ ልትሄድ ነው ብለህ ወደ ምርመራ አረክ። ምርመራ ስታረግ ልጆች አይደሉም። በቃ እኔ እንኳን እጠፋለሁ። ከአካባቢያችን ነው የምጠፋው። ወደ ሶማሌ እንኳን ቢሆን ሰው እንደሚመለክ እናታቸውን እገላለሁ። ምን ታረጋታለህ? በአንተ ላይ እኮ 3 ልጅ ወልድ እገላለሁ። እናታቸውንማ ገዳይ ነኝ። የፈለገው ቢሆን ሳልገላቸው ወላሂ። እንደውም ግድያ አሸዱ ሚነል ቀትል ያለው ፊትናም አለው። ዝም ብዬ ግድል አድርጌ መሄድ አይደለም። አዝባታለሁ ወላሂ። ሶስተኛው ጥያቄ አንተ ያለህበት ሚስትህ ችት ብታረግብህ ምን ታረጋለህ? ምን አይነት ችት ማለት ፕራይዝ ማለት ነው? አይኔም ሲባል ሰምቼ ነው ማለት ያልታ የማታውቂው ምን ትጠይቂ? ምን ትመስላለች? ትጋር ማታውቂው ያጠይቅ ሰርፕራይዝ ታለችኝ። ምንድን ነው የምላት? ታንኪው ሻህ መሐመድ። በጣም የምትወደው በጣም የምታከብረው እንደ ወንድምህ የምታየው ጓደኛ ሚስትህን ቢይዝብህ ምን ታረገዋለህ? ሁለቱንም አልምርም። ቀልድ የለኝም እኔ በዚህ ላይ። ለምን የእናቴ ልጅ አይሆንም? ሚስቴን ተያዘ የእናቴ ልጅ አይሆንም። እህል እንቋረስ እንጂ ሴትን እንቋረስ እንዲያብረን ቆርሽ ነው ምጥ ይወላይ ትታሜር ወይስ መግደል? ኧረ ወይኔ ሰው
በቃ ምርጫዬ ነው። በሚስቴ ቀልድ የለም አባቴ፣ ህይወቴ ናት። እህል አብረን ተቋርሰን እንብላ እንጂ ሴት እንቋረስ እንዴ? ደግሞ ማሰቡ ለራሱ እኔ ጓደኛ ሚስት እጅ አብረን ቁጭ ብለን ማለት ነው። ወላሂ እሱ ውጭ ወጥቷል። ሱም ወላሂ አላህ ሻሂዴ ነው። ቁጭ ብለን ወላሂ ሱም ወላሂ ቁጭ ብለን ባይና እኔ የመጀመሪያ ጊዜ እፈራለሁ ሴት ሳክ ብያለኝ እና እንደዚህ አልጋ እያነጣጠፈኝ እኔ ቁጭ ብዬ ጀዋል ይዣለኝ ባይኗ አለችኝ። ረቢ የደነገኩት ድንጋጤ አልኩሽ፣ የደነገኩት ድንጋጤ ወላሂ ውሃ ሆንኩኝ። ዝም አልኩኝ። እንደዚህ እኮ ዝም አዩ። የጓደኛ ሚስት የመጀመሪያ ግን በጣም የምወደው ልጅ እኮ ነው። ደግሞ ቁርአን ስንቀራ አብረን ማመድ ያጠቃቀስ ስንሄድ አብረን ስንሰደድ አብረን አልነገርኩባትም እስከ ዛሬ ድረስ። ግን ቆሽቲ ፈታት። የፈታ ጊዜ ኢትዮጵያ ይኸውልሽ 2 ጊዜ አስታረቅኳት። ሲጣሉ 2 ጊዜ አስታረቁ። ኢትዮጵያ ሲገቡ ተያይዘው እዛ ሲገቡ 3ቱንም ጨረሰላት እናረፈ። እኔ አልተናገርኩም ግን እስከ ዛሬ ድረስ ወላሂ የመጨረሻ ደንግ እንዴት አለችው? እንዴት አለችው? አልነግርም እንዴት አለችው? ያ ረቢ ብላኝ አላህ የላትና ከዛ ወላሂ ሀያት እንዴት እንደደነገጥኩ አልኩሽ። የምማደር ሰው ደወለብኝ ብዬ እሱ ሲመጣልኝ ብን ብያኩኝ ወላሂ ሰው ደወለብኝ። እሺ ሌላው ጥያቄ በጣም ከምፈራው መስፈር ነገር ልንገርሽ። የምፈራው ነገር ሰው ሚስት ላይ ሰው ሚስት ማና እንደ ሰው እርጉዝ ጠላት እርጉዝ ፈራለሁ። እርጉዝ የሰው ሚስት በጣም ነው የምፈራው። ግን አላህ ጥሎብኝ እነሱ ይሰለጡብኛል። ወላሂ እኔ እንጃው ደርሶብኛል ይሄ ነገር ወላሂ ብዙ ጊዜ ሰው። ሌላኛው ጥያቄ ሚስትህ እየወጣች ብታመሽ ምን ታረጋታል? እንጂ እኔ እኮ ወንድ ነኝ። ወንድ ልጅ ሚስት ታመሸ፣ ወንድ ልጅ ሚስት ታመሸ እሱ ነው እኮ የሞተው። እኔ ወንድ ነኝ። መጀመሪያ ሄራ ራሱ አይጠየቅም፣ የሚጠየቀውን ጠይቅ። ከሚስትህና ከእናትህ። እናቴ ደግሞ እናቴ ጋር ድርድራለን። እስቲ ሄድ መንገዱ ቀኝ ነው። እናቴ እኮ ትሄድ የማትባል ናት። ሚስት ደረድራለሁ እኮ እናቴን የሚያህል ነገር የለም አባቴ። እናቴ እናትና ሚስት ድረስ ነው እባክህ። ወረቢ እንደዚህ ቀልድ የለም። እናት ምንም ማተቢአሃ ወላ ተሽተሪሃ እናት ናት። ሴትን እኮ ሚስትን እኮ ታመጫታለሽ። ተሽተሪሃ ቢልፍሉስሽ ወላሂ ገንዘብ ካለሽ ሚስት ታመጫለሽ። ማይንሽ ሙሽኪላ ይሄዴ ተመፈሳ ሴትና የዴትም ዝም በል። ይሄዴ ተመፈሳብህ ሴትና ተኝታ እያንኮራፋ የተምተኛ ሴት ማይንድ ሙሽኪላ ምኑ እየተኛ የምታንኮራፋው ሰው ፊት እንዳላፍር ብቻችንን ነን። ጆሮ የናስር አርጌተኛለሁ። ቢያንስ ሰው ፊት ሆነ ወላሂ ፍረቱ ይገላል። ትፈታታለህ? አልፈታም። በገዛ ቂጧ እንደፈለገ ያርገው። ምን አገባ አብዱ አንተ ማላታ ተወደኩ ነው ሻማም ሚስት ጋር ለ10 ዓመት ሻማ ይሄ ምንድ እዚች ልጅ ጋር ነው ዛሬ አንተ ቆና የሚወጣ አርግ። ሚስት ጋር ለ10 ዓመት ራሴ ደርሰህ ትጠይቃለህ። ሚስት ጋር ለ10 ዓመት ኖረሃለህ። በጣም ነው የምትወዳት። በጣም ልጅ መውለድ አትችልም ብትባል ትፈታታለህ ወይስ እንደት ነው? ላ አልፈታም። እጅብ ዋሂድ ታኒ ما تريد هي غصب عنها ወዳታለሁኝ። ሌላ እመጣለሁኝ አገባለሁ። እምቢታ ላይ በጣም የምወዳት ከሆነ አልነግራትም። ሌላ ቦታ ሂጅ ወልዳለሁ። ታደገ በኋላ ነው የማመጣላት። ይኸው ሽጠብቂ ይኸውልሽ። እሺ ማ እንዲህ ተሚስት ውጭና ሌላ ጠይቂ። ምን ይሆን የቆረቆር ናት
ኦኬ ሻ መሐመድ ኦኬ። ተከፍተህ የምታውቅበት ቀን እስር ቤት የገባው ለምን መጣው እዚህ ምድር አላህ ጋር ያለ አላህን አማራ የምታውቅበት ቀን አለ። እስር ቤት ስገባና 4 ቀን ማነው 5 ቀን እርቦኝ በ6ኛው ቀን እህል የበላሁ ቀን እስር ቤት የገባው ጊዜ ምን ነው ሞቼ በሆን ብያለሁ። ወላ እስር ቤት ገባሁ 2 ዓመት ታሰርኩ። ሱጁድ የወረኩት ያ ረቢ የመጀመሪያ ጊዜ ሱጁድ ደስተኛ ሆኜ ሱጁድ የወረኩት ከእስር ቤት ወጥቼ መራፉ ላይ ስደርስ አየሩን ስተነፍስ ስልጥሩ አየር ስተነፍስ ሱጁድ እስር ቤት አትወጡም ማለት ነው ሸህ መሐመድ? ዓለም አቀፍ እስር ቤት እኮ ነው። እዛው እኮ እዚህ ማለት በእንትን በመዝናና መተናፈስ። አሁን ኢትዮጵያ እኮ ይተነፋፈሳሉ። ሀገር ያሉ አትክልት ያዘባሉ ምናምን ራሽ ፀሐይ አታይም። ያታሰርንበት ብዙ ነፍሰ ገዳይ አለ፣ ምን አለ፣ ዶክተሮች አሉ፣ ሐፊዞች አሉ፣ ፈትዋ እንትን ፈን የጨረሱ አሊሞች አሉ። እኔ አሁን ለራሱ ቡኻሪ እዛ ነው የቀረሁት እስር ቤት ሌላ ሀገር እዛ ሀገር ሳይሆን ሌላ ሀገር ከያዝን አስገቡን በቃ። ሌላው ጥያቄ ሰው አስከፍቶ ያውቃል? በጣም ወረቢ በጣም የኔማ በጣም ምቀኛ ከሚበዛባቸው ሰዎች ቁጥር 1 ነኝ። አሁን እዚህ ላይ ሆነሽ የሚያዋካውን የሚዋከበውን ብታይ እንጂ ምቀኛ ከሚበዛበት ሰው እኔ ነኝ። በጣም ነው የሚበዛብኝ፣ በጣም ነው የሚያስከፍል በሰው በጣም ያዘንኩበት ጊዜ ባገኘው በቀለዋለሁ ብለህ የቂም ያስክበት ሰው አለ? ኢትዮጵያ በገባ ቀደም እናቴን አይመስለኝም። እናቴን ወዳለሁ ኢትዮጵያ በገባ ለራሱ ወደ እናቴ ጋር ገላ አይመስለኝም። እንደ ውስጥ ይወላሂ ለሻ አንተ ኡስታዝ አይደለህ እንዴ? ኡስታዝ አይበደልም ማለት ወዲህ ልታገል ነው። በደለ ቤት ሀላስ በደላችሁን ይቅር በሉ እያልክ አሁን እኔን ስትመክር አልነበር? ላ በደለ ይቅር በሉ ሳይሆን በመታሽ ብትር መምታትም ግድ ነው አንዳንድ ጊዜ ማለት ነው። በጣም ይቅር ማትዩ ነገሮች እኮ አሉ። አዩ እኔ አንድ ጊዜ እንትን አማማሉን ጅቡቲ ነው ጅቡቲን ሶላት አሳገን ነበር። የሆነ ተጣሉና ጓደኛዬ ጋር በጩቤ ሲዋጉ እኔ ገባሁኝ። እሱን ይዤ ስገላግል ልክ የሚያብር መስሎት እኔም ወጋኝ እግሬ ላይ ከዛ ተናደኩኝ። እኔ ተናደኩ፣ አብሮ ነው መስሎት ተናደኩ፣ ጠፋሁ። አስታረቁን፣ ታረቅን። በ2 ወር ይሁን ሳገኝ ነው የወጋሁት። ምያለሁ አንዳንድ ጊዜ ይቅር ማትይው ሰው አለሽ፣ በደልሽን ሳትወጪ ማለት ነው። ይቅር አሁን አንቺ ምሳሌ በጣም የጎዳሽን ሰው እንዴት ምሳሌ እኔ አሁን ይቅር በለው ባትይኝ መድኃኒት ያበላችኝ ልጅ አሁን ይቅር አልላትም። አንድ በይ 2 ጊዜ እኔ ጅዳ ተይዤ እስር ቤት ገብቻለሁ። የመን ተጥያለሁ። ታውቂዋለሽ። ሰው ነው ይሁን ሁሉ የሚያደርግሽ እና አንቺ ትልቅ በደል የበደለሽን ሰው ይቅር ለማለት ረመዷን ሲደርስ ይቅር እላለሁ። ግን እኔ ወላሂ ረመዷን ላይ አሁን ምሳሌ አፉ ብያለሁ ይቅር ብያለሁ እላለሁ።